ወደ ወንዶ ገነት እየሄድን ነው። ወንዶ ገነት ሄደን እንዝናናለን። ከሐዋሳ በጣም ቅርብ ናት። የ5 ደቂቃ መንገድ ብትሆን ወንዶ ገነት። የምሬን ነው። ከሐዋሳ ስትወጡ ያለው ቫይብ በጣም ነው የሚያምረው፣ ደስ ይላል። ወንዶ ገነትን ደግሞ እስካያት በጣም ጓጉቻለሁ። እኔ ክፍለ ሀገሮችን መዞር በጣም ያስደስተኛልና አስቡት፣ አሁን የመጀመሪያ ጊዜ እያልኩት ነው እንደዛ ማለት ነው። እስካሁን ምንም የትም ቦታ ሄጄ አላውቅም በህይወቴ ከአዲስ አበባ ውጪ። በጣም የተለያዩ ሀገሮችን እንዞራለን ኢትዮጵያ ውስጥ እና አሁን ወደ ወንዶ ገነት እንሂድ። ወንዶ ገነት ምን ትመስላለች የሚለውን ደግሞ አሳያችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተከታተሉት። ሌትስ ጎ ወደ ወንዶ ገነት። ኦኬ ሻውን ወደ ወንዶ ገነት ኦልሞስት ደርሰናል። ወንዶ ገነት አካባቢ በጣም ነው የሚያምረው። ግሪን ኤሪያ ላይክ እንዳለ ዛፍ ምናምን ነገር አለው በየመንደር ውስጥ ትገቡ። አሁን መንደር ውስጥ ገብተናል። ኮብልስቶን ላይ እየነዳን ነው። መግቢያው እንደምታዩት ከጎኔ ማለት ሙሉ ዛፍ ነው። መንደር ውስጥ ነው፣ ከተራራ ስር ነው። የሚያምር ከተማ ነው። ደስ የሚል የገጠር ከተማ ያየሁት ይሄኛውን ነው። እና ሰዎቹ ደስ ይላሉ፣ እንግዳ ተቀባይ ናቸው። ሁሉም እንዴት መሰላችሁ ደስ የሚል ነገር አላቸው። ለዛ ኦልሞስት ደርሰናል ወንዶ ገነት። ለዛ እስቲ እናየዋለን። ውስጥ ገብተን ደግሞ እናየዋለን። እንደዚህ ወጎለት ነገር ደርሰናል ኦልሞስት። አየሩ ያ ፀሐያማ ነበር። ወደዚህ ስንመጣ ከአንዳንድ ዝናብ እያከፋ ነበር። ቀዝቃዛ አየር ነው ያላቸው። ከሐዋሳ ጋር ኮምፔር ስታደርገው አየሩ ይሄኛው አየር አንደኛ አየር ነው። እዚህ ቢሆን እኮ ይሄ እንደ አዲስ አበባ በለው እኮ። እና ደግሞ ደስ ይላሉ ተራሮቹም በጣም የሚያማምሩ ተራሮች ናቸው። እና ደግሞ በብዛት ኮባ ተክል ይጠቀማሉ። አቮካዶ በዘንቢል ነው የሚሸጠው። አቮካዶ በዘንቢል ነው የሚሸጠው። እስማ እዚህ ኮርካሽ አገሩ የምር ደስ የሚል ቫይብ ነው ያለው። እንደምታዩት ኦ ማይ ጋድ ፏፏቴ ድምፁ ምናምን ነገር አካባቢው ጸጥታው የተረጋጋ መሆኑ በጣም ደስ ይላል። ውስጡ ደግሞ አንተ አረ በለው ላይክ እንደ ጊዮን ነው። የምር ነው በጣም የሚያምረው። ድምፁን እዚህ ጋር ሰማው ይኸው በእናቴ ፏፏቴ እንዴት አባቱ እንደሚያምር እና ደግሞ የተፈጥሮ ፍሏ ነው። እና እዚህ ጋር ደግሞ ውሃውን ሲወጣው ከዛ የሚወጣው ውሃው እንዴት እንደሚሄድ ነው። በስመ አብ እና በጣም ነው የሚያምረው አካባቢው። በጣም ብዙ ሰው አለ። በጣም ብዙ ሰው መጣው ይገባል እዚህ ኦ ማይ ጋድ ያ እንገባለን ይላል። እንገባለን እዛው። ለዛ ለማንኛውም ወደ ውስጥ ገብተን የፍሉ ሻወር እንውሰድ፣ ቼክ እናድርግ አካባቢያችንን። በጣም ያበደ ነው። በጣም ነው የሚያቀጥለው። ላይ መረብ ዛቢ እዲ ዋው ገና ነካና ያደረገኝ እና በጣም ነው የሚያቀጥለው። የምሬን ነው። ኧረ በስመ አብ እኔ ውሃማ መድገም አለብን። ውሃው በጣም ነው የሚያቀጥለው። በጣም ከባድ ነው። ወደ ውስጥ ገብተን ለመታጠብ አልቻልንም። የምሬን ነው የምላችሁና ዳርዳሩ ተጠበቁ። እንደምታዩት ስቲሙ ከኋላ በጣም እየጨሰ ነውና በጣም ነው የሚያቀጥለው። የምሬን ነው። ለመጀመሪያ ጊዜ ነው እዚህ መጣሁት። መቃጠሉን አልቻልኩትም እንጂ ደስ ይላል። በጣም ነው ደስ የሚለው። በጣም ዘና ያለ ነው። ለዛ የመቃጠሉ ያበረ ተሻወሮተን ወደ ገንዳ መተናል። ላይክ እዚህ አካባቢ ጋር በጣም ቀዝቃዛ ነው። ነገር ግን ዋናው ውስጥ በጣም ነው የሚያቃጥለው። የምሬን ነው። ዋናው ውስጥ ገብቼ ደግሞ ያለውን ቫይብ እስከነግራችሁ አሩ ነው። ዋናው እዚህ ጋር ነው። ገብቼ ላሳያችሁ። በጣም ደስ ይላል። የምሬን ነው። ዶልፊን በለኝ አይ እኔ የዋላ ነው አምለት የዋላ ሰው እንደርመታ እንጂ እሺ 1 2 3 ጀምር። ሳሚ አየር ላይ እኩላችሁ ግን ሳሚ አየር ላይ ነበር። ሁለተኛ ተፈነ አልወጣም እኮ ብረቱን ይዘህ እኮ ወደ ውስጥ መግባት ነው። አንተ ከላይ የተሰጠ አይቻልም። አንደሳ እንዴ 1 2 3
ሳሚ እኮ የሳሚ አይቻልም። ተኝቷል እኮ ሶስት አዲ ጀለስ ቀረ እኮ እንደጀመረ ነው የቀረው። ታምራት የሆነ ክላስ በኋላ በማንኛውም ሰዓታችሁ ዋና መማር መመዝገብ ትችላላችሁ። ዋና ማስተማርበት ቦታ የለኝም። ፈልጌ ያሳውቃችሁ። ካስተማርኩት አንዱ ተማሪ እንጠይቀዋለን። እሱም ሳሚ ነው። እንዴት ነው ታስተምራለህ? ይኸው ለውጡን ላሳያችሁ። እሺ አረፉ ሽሮማ ያኛ ሄዶ በተግባር ነው የሚያሳያችሁ። ተማሪ ተጋጨ ታስተምር ሁሉም ሞቲቬት አድርጌ ስለማስተምር ሊያልፉትልህ ይሞክራሉ። ሳሚን በአንዴ ያስተማርኳት በጣም ጎበዝ ተማሪ ሳሚ ራሱ ማለት ነው። የምሬን ዋና ላይ ያለ ሰው አንደኛ አፈራም። እኔም እንዳስተማርኩሽ እንግዲህ የትኛውንም ዋና ለመማር የፈለጋችሁ ሰዎች ኑ እዚህ ትማራላችሁ። በቀላሉ ማስተማራችሁ ለዛ ኖርማል ነው። አረ ራተ አትቃለድ እንደዚህ። አረ እንደዚህ አትቃለድ። እዲ ገለ ነበር መረን ነው። ይሄን በቀል ጠብቁ። እኔ ዋና ባስተማርኩት ሊገለኝ ነበር አይተውታል። ለዛ እንበቀላለን። ይሄን በቀል እንዳራሳ ይሄን ቀን የምሬን ነው። በቀል እግዚአብሔር ነው። ደስ ይላል። ደስ ይላል። አሁን ግን በጣም ከባዱ ሳይንስ ነው። ምክንያቱም ቅድም ስንገባ ያያችሁት ፏፏቴ የወንዙ ፏፏቴን ሄደን ልንገባ ነው። በጣም ቀዝቃዛ ነው። የምሬን ነው። ኢማጂን ከዚህ ሙቀት ወጥተን ወደ ቅዝቃዜ ልንገባ ነው። ምን ማድረግ እንዳለብን አላውቅም። የምር ለዚህ ወደ ቅዝቃዜ ነው። ቅድም ወደ ነገርኳችሁ ወደ ከባዱ ቀዝቃዛ ቦታ ልንሄድ ነው። የምሬን ነው። ከሙቀት ወደ ቀዝቃዛ መሄድ ማለት ስቃይ ነው። የምር ስቃይ ነው። ያንን ስቃይ ልንሞክር አብረን እንሄዳለን። በጣም ነው ደስ የሚለው ፎቶ ለምን እንሄዳለን? ያስፈራል። ለዚህ አካባቢ ሳሚ ደፈረ። ግባ ቀስ ብለህ ገባ። እዛ ብር
ወይኔ ገለው ነበር ታንቶ ተግላይ አንተ ኧረ ወየው አንተ ሳሳሚ ካሜራ ነው ውጣ እና ኖርማል ነው ይሄን ይሞቃል ሰውን ታስገቡ እያስፈራራችሁ ነው ጠጋ ጀግና ነው ይችላል ጠጋይ አይዞህ በጣም ደስ ይላል። አሪፍ ነገር ነው ያለው። የምር ደስ ይላል፣ ግን ትንሽ ለቅለቅ ለማለት እዚህ ውስጥ እንገባለን ድጋሚ። ይሄ ነው በቃ የአንድ ቀን በደስ ስትመለስ እንደዚህ ነው ሁልጊዜ በተግባር ነው ማድረግ ያለበት። እኔ እዚህ ቦታ ላይ መጥቶ እዛ ውሃ ውስጥ የገባ ሰው ካለ የፈለገውን ስለማሰልማለሁ። ለማንኛውም እንወዳችኋለን። ያንጣ ምክንያት ዘና ብለናል። ይመቻችሁ። ሻወር እንውሰድና ወደ ቤታችን እንሄዳለን። ኦኬ ሶ መሽቶብናል። እንደምታዩት መብራታችንን እየተጠቀምን ነው። እኔ ብቻ ነኝ የመጨረሻው ሰው የነበርኩት። ሶ ወደ ሻወር ልግባና ከዛ ወደ ሀገራችን ወደ ሐዋሳ እንሄዳለን። ሐዋሳ በጊዜ መድረስ አለብኝ ነው ለዛ በዚህ በኩል ቅድም መጣሁት። ወይኔ ኦኬ ሶ አሁን ጨርሰን ልብሳችንን ቀያይረን በጣም ነው የሚያስጨልመው። እንደምታዩት ውጪ ከመብራት ውጪ ምንም አይታይም። ሶ የዛሬ ቪዲዮአችን እንደዚህ ያበደና ያማረ ነበር። አሪፍ ቆይታ ነበረን። ቦታው ነበረን የሚገርም ነበር። ወንዶ ገነት እኔ ስምር ተለየቻ ወንዶ ገነት ነው የነበረው። እዚህ ጋር ጸጋ እንዴት ያበዳያችሁ ታውቁት። እኔ ዋና አልችልም ባይዚ እኔ ነው ሳቢ ያበደኩ መጀመሪያ ገባው ነው ባይገርማችሁ። ሶ በሌላ ቪዲዮ እስከ እንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ ይሁንላችሁ። ፒስ